ወደ ውጭ አገር አቶ ደረጀና ወይዘሮ ማርታ ሸኟት። ትሰሚኛለሽ? እያንዳንዱ ጉድሽንና እያንዳንዱ ነገሮች ሰምቻለሁ። ስለዚህ ነገ በጠዋት ተነስተሽ ሻንጣሽን እረትበሽ ወደ ውጭ አገር ትሄጃለሽ ብለው ሲሏት በጣም ደነገጠች። ቆይ እማዬ እኔ ምን አደረግኩሽና ለምንስ ነው የምትልኪኝ? ብላ ስትል አንቺማ ሆን ብለሽ ዳጣን እኛ እንድንጠላትና እንዲሁም ናታንን የራስሽ ለማድረግ መርዙን በገዛችሽ ጠጣሽው አይደለም? አየሽ ግን አንቺ ምን ነው ጠጥተሽው በነበር ድፍት ብለሽ በነበር ደስ ይለኝ ነበረ። ግን ደግሞ አልሆነም አይደል? ስለዚህ ዳጣ ስለሆነች ተወቃሿ አሁን ግን በተቃራኒው ሆኗል። ምን እያልሽ ነው እማዬ? ዳጣ አይደለች እንዴ ኮካውን የገዛችልኝ? አይ ሁሉንም ነገር ሰምቻለሁ፣ ተደብቄ ነበረ። ጭራሽ በስ ብለሽ ዳጣ አልበቃሽ ብላ ሰላምን ደግሞ ምን አድርጋሽ ነው እንደዚህ የጥልት ያደረግሻት? አንቺ ቆይ የሰውን ልጅ ካልወደድሽ ማንን ልትወጂ ነው? እስኪ ንገሪኝ። እረ ያንቺስ ይገርማል፣ ይገርማል በጣም ብላ ስትላት እማዬ እባክሽ ተይ፣ ምንም ነገር አትበይ። ከዚህ በኋላ የበህርና የበኩር ልጄ ዳጣ ናት። አንቺ ደግሞ ምናልባትም ሶስተኛ አሊያ ደግሞ መሞጣጫ ትባያለሽ። ከዛ ውጭ ግን በጣም የምወዳትና እንዳይሌ ብሌን የምሳሳላትን ውሃዬን ነበር ታሳጭኝ የነበረው። ጨጓራዋ አሁን ድረስ በጣም ተጎድቷል። ይህንን ነገር እህትሽ እንድትሰማ በፍጹም አልፈቅድም እና አሁን ቀጥ ብለሽ ትሄጃለሽ ብላ አለቻት። አቶ ደረጀ እጅጉን ተጸጸተ። ቆይ ምንድን ነው ያደረግኩት? ለምንስ ነው ማርታ በዚህ ልክ ዳጣን የበኩር ልጄ ለማለት የበቃችው? ዳጣን በጣም እየወደደቻት ነው። ነገር ግን እውነቱ ሲታወቅና የእውነትም ዳጣ የእኔ ትክክለኛ ልጄ መሆኗን ስታውቅ ምን ትለኝ ይሆን? ዳጣንስ ትጠላት ይሆን? ወይስ ደግሞ ትዳሬ ይፈርስ ይሆን? ይበተን ይሆን? ሰላምንስ ምንድን ነው የማደርጋት? ምክንያቱም የገዛ ልጇ አይኗ ስር እያለች ዳጣ መሆኗን እንዴት አባት ያድርጌ ነው የምናገረው? እያለ በጸጸት አቶ ደረጀ ተቃጠለ። ቆይ ምንድን ነው የማደርገው? አምላኬ ሆይ እባክህ የሆነ ነገር በለኝ እያለ ብቻውን ማውራት ቀጠለበት። ማርቲ በይ እንግዲቸው፣ አይዞሽ፣ በርቺ፣ ጠንክሪ። ከዚህ በኋላ ክፋትንም ይሁን ደግነትንም ይሁን ሁሉንም ነገር ብቻሽን ስትሆኚ ታይዋለሽ። እሺ ሌላ ምንም ነገር የምልሽ ነገር የለኝም ብላ አለቻት። ውሃ እንደተነሳች አቢገር እህቷን መፈለጉን ቀጠለችበት። ከዚህ በኋላ አቢገር የምትባል ልጅ የለችም እሺ ብላ ስትላት፣ ምን ነው እማዬ የት ሄዳ ነው? እሷም እንደኔ ኮካውን ጠጥታው ሆስፒታል ናት እንዴ? ውይ ዋህዬ አሁንስ እስኪ ተይ፣ ይህን መጃጃልሽን ብትተይ ነው የሚሻልሽ እኮ እማዬ። ታዲያ ምን ተፈጠረ? ምንም አልተፈጠረም። ነገር ግን በቃ ይበቃሻል እሺ ውሃዬ። ከዚህ በኋላ የዋህነትና ጅልነትን ትተሽ ሁሉንም ነገር ከዳጣ መማር አለብሽ ብላ አለቻት። ዳጣዬ ከዚህ በኋላ የቤቱንም ኃላፊነት ሆነ አደራውን ልክ አቢገርን እንደምወዳትና እንከባከባት እንደነበረው እንዲሁም አምናት እንደነበረው አንቺን ላምንሽ እፈልጋለሁ። በህይወታችንም በቤታችንም ምንም መደባበቅ አይኖርም። ስለዚህ ከዚህ በኋላ ሁሉንም አንቺ ተረክበሻል ብላ አለቻት። እንግዲህ በጣም በሚያሳዝንና ደስ በሚል ነገር ወይዘሪት አቢገር በቆፈረችው ጉድጓድ እራሷ ገባችበት። እሷ ወደ ውጭ ሀገር ስትሄድ የእሷን ቦታ ደግሞ ዳጣዬ ወረሰችው። ሰላም ሰላም! ውድና የተከበራችሁ የማሂ ቻናል የቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል።
አቶ ደረጀ ዳጣንና አቢገርን ፊት ለፊት አፋጠጣቸው። በሉ እስኪ የልጅ አዋቂ ነን እያላችሁ እስ በራሳችሁ ትመዳመዳላችሁ አይደለም? እና እስኪ የገዛ ልጅን ውሃዬን የእናንተን እህት ማን እንደመረዛት ልነግሩኝ ትችላላችሁ ወይ ብሎ ሲል እንዳባዬ ምን እያደረክ ነው? እኔ እንዴት አድርጌ ላውቅ እችላለሁኝ ብላ አለች አቢገር። ተረጋጊ፣ አልጠየኩሽም እኮ ተራሽ ሲደርስ እያንዳንዳችሁ እጠይቃለሁኝ ብሎ ሲል እንዴ ጋሼ እኔ ምንም ነገር አላደረግኩም፣ ነገር ግን ያደረገበት ሰው ይጨነቅ ብላ አለች። ምን እያልሽ ነው? ምን ነው እውነተኛ እንዳይወጣ ፈለግሽ እንዴ? ለማንኛውም ነገ የሚሆን ዛሬም ከነገ ወዲያም እውነቱ እኮ መውጣቱ አይቀርም። አቢገር እባክሽ ተናገሪ። እኔ አንቺን ምንም እንደማልጎዳሽና ምን ያህል እንደምወድሽ ጠንቅቀሽ ታውቂያለሽ። ነገር ግን ለምን እንደው ባላውቅም በማልፈልገው ነገር ዝም ብለሽ ሁሌ ትፈታተኛለሽ። እኔ እኮ ያንቺን ፍቅረኛ አልፈልገውም በፍጹም። ታውቂያለሽ አይደለም ለፍቅር ይቅርና አብሬው ለመኖር ይቅርና ለአንድ ቀን ማዳር አልፈልገውም። ምክንያቱም እኔ ገና በጣም ብዙ ነገሮች አሉ ገና ያላየኋቸው ገና ስንት ህልሞች አሉኝ። እነሱን ህልሞችን ሳላሳካ ፍቅር ውስጥ የምገባ ይመስልሻል? ቆይ እንዴት ብታስቢ ነው? ትሰምኛለሽ? አንቺ አቢገር ተብዬዋ፣ አንቺ እኮ ብታገቢም ብትወልጅም እንደገና ደግሞ ናታንንም ብትመኝ ሁሉም ነገር ስላለሽ ነው። እናትና አባት፣ ሁሉም ነገር፣ ሀብት ንብረት፣ ትምህርትሽንም ስለተማርሽ ነው። እኔ ግን ገና ትምህርቴንም አልተማርኩም። ሲቀጥል በጣም ብዙ ነገሮች አንቺ አሁን አይገባሽም። እሺ፣ ምክንያቱም ነገሮች የሚገባሽ በእኔ ቦታ ስትሆኝ ነው እንጂ አይገባሽም ብላ አለቻት። በጣም ደነገጠች። ቆይ ምን እያልሽ ነው ዙሪያ ጥምጥም የምትሄጂው ብላ ስትላት፣ አይ እኔ ዙሪያ ጥምጥም አልሄድኩም፣ ትክክለኛውን ነገር ነው የተናገርኩት። ስለዚህ ምንም እንድታስቢና እንድትጨነቂ አልፈልግም። አርፈሽ አፍሽን ዘግተሽ ተቀመጭ ብላ ዳጣ ተነስታ ሄደች። አቶ ደረጀ አቢገርን ቁጭ አድርጎ አናገራት። በቃ እናትሽና እኔ ወስነናል። ምኑን? ወደ ውጭ ሀገር ትሄጂና እዛ አዲስ ህይወት ትጀምሪያለሽ። የሚቀበልሽ ሰው አለ፣ ሰራተኛ ቀጥርልሻለሁ። ምንም አይነት ነገር በፍጹም የምታጭው ነገር የለሽም እናማ እንግዲህ ያለው አማራጭ ይሄ ብቻ ነው ብሎ ሲላት በጣም ደነገጠች። ቆይ እንደዚህ ሊሆን ይችላል? ነገርኩሽ እኮ አባዬ። ቆይ ከኔ ይልቅ ዳጣን መርጠህ ነው ማለት ነው? ይኸውልሽ እኛ ያልገረፍንሽ ያልተቆጣንሽ ማለቴ በዚህ ዕድሜሽ ምንም ነገር እንደማያስፈልግ ስለምናውቅ ነው። ግን አንቺና ዳጣ ስታወሩ ናታንን እንደማትፈልገውና ሁሉንም ነገር ለምን እንደምትጠያት ሁሉ እኛ ስናዳምጥ ነበር። ምን? ቆይ እንዴት ሆኖ? ምክንያቱም ማታ በጣም ስትጫጫሁ ነበረ። በዛ ምክንያት ማርቲ ማን ነው የሚጮኸው እስኪ ላይ ብላ ስታያችሁ እናንተ ነበራችሁ። ከሀስከፈ ሁሉንም ሰምታለች። እሺ ከዚህ በኋላ መዋሸት አያስፈልግሽም ብሎ ሲላት፣ አየህ አባዬ፣ ምክንያቱም እናንተ ድሮም ዳጣም በጣም ታምኗት ነበረ። ስለዚህ አሸነፈች ማለት ነው። በቃ ብታዩ ይሄ እኮ መሸነፍና ያለመሸነፍ ጉዳይ አይደለም። እባክሽ ተረጋጊ። ይሄ ነገር ላንቺ አይጠቅምሽም። ይሄኔ እኮ መልካም ነገር ብታስቢበት ኑሮ ሀገር ትቀይሪ ነበር ብሎ አላት። የማይረባ አስተሳሰብሽን በጥሩ አስተሳሰብ ብትቀይሪው ሀገር ትገነቢ ነበር። ነገር ግን ምን ዋጋ አለው? ምክንያቱም እንዳንቺ አይነት ሰው የሚያስበው መጥፎውን ብቻ ነው ብሎ አቀመሳት። ናታን አቢገርን ከዚህ በኋላ እጣ ገቢዬ እንድትደርሽም አልፈልግም፣ እክፍሌም እንድትመጪ አልፈልግም። በቃ ይበቃኛል። ታውቂያለሽ የገዛ እህትሽን ዳጣን እንደዛ ካልሻት በኋላ ነገ ጧት እኔንም ቢሆን መርዘኸኛል ብለሽ ለቤተሰቦችሽ አቦቲታ ማቅረብሽ ስለማይቀር አልፈልግሽም ብሎ አላት። እጅጉን አበደች። ከዚህ በኋላ እያንዳንዳቸው እኔ ራሴ ነኝ የምገላቸው፣ ናታንንም ቢሆን የራሴ የማይሆን ከሆነ እገለዋለሁ በማለት ፉከራዋንና እንዲሁም ደግሞ ቅረራዋን ቀጠለችበት። ሰላምዬና አቢገር እኔ ምልሽ ሰላም ግን በቃ ተውሹ ማለት ነው? እኔ ምልሽ አቢገር አሁን ለታ
ዳጣን እንደዛ ስትይ ነበር። አሁን ደግሞ ተሰብስበን ካወራን በኋላ ለምንድነው አስር የምጨቀጭቅኝ? ከዚህ በኋላ እኮ ምንም አያገባሽም። ስለዚህ ቤት ጉዳይ ስልጣኑን የያዘችው ዳጣ መሆኑን ረሳሽው እንዴ? አልገባኝም። ለካ አልሰማሽም አይደል? ከዚህ በኋላ አንቺ እኛን ማዘዝ አትችይም። እናም እስከ ዛሬ አንቺ የቤት ዕቃ ይሄ ይምጣ፣ ይሄ ይምጣ፣ ይሄ እንፈልጋለሁ የምትይው ሁሉ ለዳጣ ተሰጥቷል። አሁን ዳጣ ናት ዋናይቱ ኃላፊ ብላ ስትላት አቢገር የባሳበደች። ከዛን አቢገር ዳጣን የሚገልላት ሰው ተደራደረች። እኔ በጣም ብዙ ገንዘብ እሰጥሃለሁ፣ ነገር ግን አንዲት ጨበሬ ዳጣ የምትባል ልጅ አለች እኛ ቤት ውስጥ ያለች፣ እሷን ትገልልኛለህ ብላ አለችው። ምን እያልሽ ነው? ብቻ ሴት ልጅ እንድገድል እየመከርሽ ነው? ምን ነው ማለቴ? አጉል ጻዲቅ ጻዲቅ ልጨዋት አልክሳ። ትሰማኛለህ? እውነቴን ነው። አንተ ካስወገድካት እኔ ጠቀም ያለ ገንዘብ እሰጥሃለሁኝ ብላ አለችው። እሺ ምን ችግር አለው? አስወግድልሻለሁ ብሎ ገንዘቡን ተቀበላት። አቶ ደረጀ እና ዳጣ መኪና ውስጥ በደንብ አወሩ። አባዬ እኔ እንዳላደረግኩት አወቃችሁ አይደል? ግን እኔ ባቤ ጋር አዝኛለሁ። ለምን ታዝኛለሽ ልጄ? እህቷ እኮ ነኝ። ማለቴ ነገ ጧት ምናልባት ይፋ ሲወጣ እህታማቾች መሆናችንን እናውቃለን። ያኔ በፍጹም አትቀበለኝም። አይ ትቀበልሻለይ። አይ አባዬ እኔን ለመናገር ኮካ ግዢ ብላኝ መዙን ከጨመረች በኋላ በፍጹም የኔ እህት እንድትሆን ራሱ አልፈቅድም እኮ። ለምንድን? የሰው ልጅ እኮ ያጠፋል። ቢሆንም እንዴት ብትደፍረኝ ነው እኔ ልመርሳት? ኧረ አባዬ የማይታሰብ ነው። ብቻ ግን ተወው፣ ሁሉም ነገር አለፈ። እኔ ዋናው ደስ ያለኝ ነገር ያው አለ አይደለም ብቻ ከኛ ጋር መሆኗ ነው። ምኑ ማለቴ ውሃ ናት አባዬ። ውሃ ከኛ ጋር ነች። ምንም የሚያሳስብና የሚያጨናንቅ ነገር የለም። ስለዚህ ለዚህ ፈጣሪዬን አመሰግነዋለሁኝ ብላ አለች። አይ ዳጣ፣ ሁሉም እንዳንቺ በሆነ በጣም ደስ ይለኝ ነበረ። ለማንኛውም ግን አብሽሪልኝ ብሎ አቶ ደረጀ ዳጣዬን እቅፍ አደረጋት። እሷ በሰራችው ስራና ባጠፋችው ጥፋት እጅጉን እየነደደችና እየተቃጠለች ትገኛለች። በጣም ከፍቷትና በጣም ተናዳ ስለነበረ እገላችኋለሁ እያንዳንዱ እያለች መዛቷንን ቀጠለችበት። ምጥንና ውሃ እኔ ምልሽ ሙቅ ሰላምዬ ስታመጣልሽ ትጠጫለሽ አይደል? አዎ። ምን ነው ትንሽ ልጠጣ ወይስ ብዙ? አረ ብዙ እንጠጣ፣ ምንም ችግር የለውም። አዎ አንቺ ለልብሽ ጥሩ ስለሆነ እንደሱ አይነት ነገር ብትጠጪ ደስ ይላል። እሺ እንዴ አንቺ ዶክተር ነሽ እንዴ? ዶክተርም ባልሆን እኔ ስታመም እማዬ ሙቁን ምኑ ስለምትለኝ አውቃለሁኝ። እሺ ብላለቻት። ውድ ህያቤ ዩቲዩብ ቤተሰቦቼ የዛሬው ይሄን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ